ወደ ትግራይ የተጓዙ ሁለት የተባበሩት መንግስታት ድርጅት የእርዳታ አውሮፕላኖች ትናንት አርብ የተመለሱት በስፍራው ካሉ የበረራ ተቆጣጣሪዎች ፍቃድ በመከልከላቸው መሆኑን የኢትዮጵያ መንግስት አስታወቀ። በተባበሩት መንግስታት የሰብአዊ ጉዳዮችና አስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ ትናንት አርብ ባወጡት መግለጫ የተባበሩት መንግስታት ድርጅት የእርዳታ አውሮፕላን ወደ መቀለ ያደረገው በረራ በአየር ድብደባ ምክንያት መስተጓጎሉን ይፋ አድርገው ነበር። በእስር ላይ የሚገኙት የባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋ ከደህንነታቸው ጋር በተያያዘ ቀጣይ ስጋት እንዳላቸው ለኢትዮጵያ ሰብአዊ መብቶች ኮሚሽን ተናገሩ። የኬንያዊቷ የረዥም ርቀት ሯጭ አግነስ ቲሮፕ የቀብር ስነ ስርዓት በትውልድ መንደሯ ዛሬ ቅዳሜ ተፈጸመ። በማዕከላዊ ሶማሊያ የአገሪቱ ጦርና ታጣቂዎች ባደረጉት ውጊያ በትንሹ 20 ሰዎች መገደላቸውን ባለስልጣናት ተናገሩ። የቱርክ ፕሬዝዳንት ረቺፕ ጣይብ ኤርዶዋን የአገራቸው የውጭ ጉዳይ መስሪያ ቤት የ10 አገራት አምባሳደሮችን ዲፕሎማሲያዊ ከለላ እንዲያነሳ ማዘዛቸውን ተናገሩ። ዜናው በዝርዝር። ወደ ትግራይ የተጓዙ ሁለት የተባበሩት መንግስታት ድርጅት የእርዳታ አውሮፕላኖች ትናንት አርብ የተመለሱት በስፍራው ካሉ የበረራ ተቆጣጣሪዎች ፍቃድ በመከልከላቸው መሆኑን የኢትዮጵያ መንግስት አስታወቀ። በተባበሩት መንግስታት የሰብአዊ ጉዳዮችና አስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ ትናንት አርብ ባወጡት መግለጫ የተባበሩት መንግስታት ድርጅት የእርዳታ አውሮፕላን ወደ መቀለ ያደረገው በረራ በአየር ድብደባ ምክንያት መስተጓጎሉን ይፋ አድርገው ነበር። የተባበሩት መንግስታት ድርጅት ከአየር ድብደባዎቹ በፊት ማስጠንቀቂያ አልተሰጠውም ያሉት ግሪፊትስ ለበረራ አስፈላጊ ፈቃድ ተሰጥቶት እንደነበረ ግን ገልጸዋል። ወደ መቀለ የተጓዙት ሁለት አውሮፕላኖች መሆናቸውን የገለጸው የኢትዮጵያ መንግስት ግን በረራው በስፍራው ካሉ የበረራ ተቆጣጣሪዎች ፈቃድ በመከልከላቸው ወደ አዲስ አበባ እንደተመለሱ ዛሬ ቅዳሜ ባወጣው መግለጫ አስታውቋል። ከኢትዮጵያ መንግስት ፈቃድ ተሰጥቷቸው ወደ ትግራይ ክልል ዋና ከተማ የበረሩት አውሮፕላኖች በመቀለ አውሮፕላን ማረፊያ የበረራ መቆጣጠሪያ ማማ እንዳያርፉ እንደተነገራቸው የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጃሪች መግለጻቸውን ሬውተርስ ትናንት አርብ ዘግቧል። የተባበሩት መንግስታትና መንግስታዊ ያልሆኑ ድርጅቶች በትግራይ በአማራና በአፋር ክልሎች በሚሊዮኖች ለሚቆጠሩ የተቸገሩ ሰዎች እርዳታ ለማድረስ ሁሉንም ጥረት እያደረጉ መሆኑን የገለጹት የሰብአዊ ጉዳዮችና አስቸኳይ እርዳታ አስተባባሪው ተለዋዋጭ የሆነ የግጭቱ ጠባይ ግን ይህንን የበለጠ አስቸጋሪ እንደሚያደርገው አስታውቀዋል። የኢትዮጵያ መንግስት ትናንት አርብ በአየር በተፈጸመው ድብደባ በህዝብ ተወካዮች ምክር ቤት አሸባሪ ተብሎ የተፈረጀው ህወሓት ማሰልጠኛ ማዕከል ኢላማ እንደነበር የወቅታዊ ሁኔታ መረጃ ማጣሪያ በተባለው የተረጋገጠ የፌስቡክ ገጽ በኩል ይፋ አድርጎ ነበር። በኢትዮጵያ መንግስት መረጃ መሰረት የአየር ድብደባው ኢላማ የሆነው ተቋም ለአሸባሪው ቡድን ወታደራዊ ስልጠና ከመዋሉ በፊት የኢትዮጵያ መከላከያ ሰራዊት ማሰልጠኛ ማዕከል ነበር። ይኸው ተቋም ህወሓት ወታደራዊ ስልጠና የሚሰጥበትና የውጊያ ግንኙነት ኔትወርክ ያለበት መሆኑንም ገልጿል። በሳምንቱ ለአምስተኛ ጊዜ የኢትዮጵያ መንግስት በፈጸመው የአየር ድብደባ 11 ሰላማዊ ሰዎች መቁሰላቸውን ህወሓት የሚቆጣጠረው የትግራይ ቴሌቪዥን ጣቢያ ዘግቧል። 11 ሰዎች የጫነው አውሮፕላን በረራውን አቋርጦ ወደ አዲስ አበባ ከተመለሰ በኋላ የተባበሩት መንግስታት ወደ መቀለ የሚያደርጋቸውን በረራዎች ሙሉ በሙሉ እንደሰረዘ የድርጅቱ ቃል አቀባይ ስቴፈን ዱጃሪች ትናንት አርብ መናገራቸውን ሬውተርስ ዘግቧል። ማርቲን ግሪፊትስ የኢትዮጵያ መንግስት በመቀለ በሚያደርጋቸው ድብደባዎች የሰላማዊ ሰዎች ደህንነትና ለትግራይ የሚቀርበው ሰብአዊ እርዳታ በቂ አለመሆን እንደሚያሳስባቸው ስጋታቸውን ገልጸዋል። ማርቲን ግሪፊትስ በአማራና አፋር ክልሎች እየተካሄደ ያለው ጦርነትና በሰላማዊ ዜጎች ላይ እየደረሰ ያለው ጉዳት እንዳስጨነቃቸውም ጠቁመዋል። አስተባባሪው ሰላማዊ ሰዎችንና መሰረተ ልማቶቻቸውን ለመጠበቅ ሁሉም የጥንቃቄ እርምጃዎች ሊወስዱ ይገባል። በዓለም አቀፍ የሰብአዊ ህግጋት መሰረት ሁሉም ወገኖች ሰላማዊ ሰዎችን፣ ሰላማዊ ንብረቶችን፣ የሰብአዊ እርዳታ ሰራተኞችና ንብረቶቻቸውን ከጉዳት ለመጠበቅ ቋሚ ጥንቃቄ ማድረግ አለባቸው ብለዋል። በእስር ላይ የሚገኙት የባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋ ከደህንነታቸው ጋር በተያያዘ ቀጣይ ስጋት እንዳላቸው ለኢትዮጵያ ሰብአዊ መብቶች ኮሚሽን ተናገሩ። ባለፈው ሐሙስ ጥቅምት 11 ቀን አዲስ አበባ በሚገኘው ቂሊንጦ እስር ቤት ቅጥር ግቢ ውስጥ ከሌላ እስረኛ ጋር የተነሳ የቃላት ልውውጥ ወደ ግጭት አድጎ ጉዳት የደረሰባቸው አቶ እስክንድር ኩነቱ ተራ ጠብ ነው ብለው እንደማያምኑ መናገራቸውን ትናንት አርብ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባደረገው ማጣራት አቶ እስክንድር በግጭቱ
በግራ እግር አውራጣታቸው ላይ እብጠት፣ በሁለቱም ጉልበቶቻቸው ላይ የመላላጥና በቀኝ ቅንድባቸው ላይ የመቁሰል አደጋ እንደደረሰባቸው ይፋ አድርጓል። አቶ እስክንድር በማረሚያ ቤቱ ክሊኒክ የተመላላሽ ሕክምና እያገኙ መሆኑንና በአሁኑ ጊዜ በደህና ሁኔታ ላይ እንደሚገኙ ኮሚሽኑ አረጋግጧል። ከአቶ እስክንድር የተጋጩት እስረኛ በቀኝ እጅ ጣቶቻቸው ላይ የመፋፋቅ ጉዳት እንደደረሰባቸው ኮሚሽኑ ገልጿል። ግጭቱ ባሳደረባቸው ስሜት በወሰዱት የግል ውሳኔ ምክንያት አቶ እስክንድር ባለፈው ሐሙስ በነበራቸው የፍርድ ቤት ቀጠሮ ሳይገኙ ቀርተዋል። አቶ እስክንድር የተፈጠረው ክስተት ተራ ጠብ ነው ብለው እንደማያምኑና በፍርድ ቤት የምስክር ማሰማት ሂደት እያነሷቸው ባሉ መስቀለኛ ጥያቄዎችና ሌሎች ጉዳዮች ጋር የተያያዘ እንደሆነ ያላቸውን እምነት ለኢትዮጵያ ሰብአዊ መብቶች ኮሚሽን ተናግረዋል። የባልደራስ ለእውነተኛ ዴሞክራሲ ፓርቲ ሊቀመንበር አቶ እስክንድር ነጋ የታሰሩት የድምፃዊ ሃጫሉ ሁንዴሳን ግድያ ተከትሎ ከተፈጠረ ቀውስ በኋላ በሰኔ 2012 ዓ.ም ነበር። በማዕከላዊ ሶማሊያ የአገሪቱ ጦርና ታጣቂዎች ባደረጉት ውጊያ በትንሹ 20 ሰዎች መገደላቸውን ባለስልጣናት ተናገሩ። ውጊያው የተደረገው በጋልሙዱግ ግዛት በምትገኘው ጉሪኤል የተባለች ከተማ ነው። ማስኩድ ዋርሳሜ የተባሉ የሶማሊያ የጦር መኮንን በውጊያው 5 የአገሪቱ ወታደሮችና 12 ታጣቂዎች መገደላቸውን ለጀርመን ዜና አገልግሎት ተናግረዋል። ሰኢድ አሊ የተባሉ የሕክምና ባለስልጣን በበኩላቸው በውጊያው አንድ ሕፃንን ጨምሮ 3 ሰላማዊ ሰዎች መገደላቸውን ለዜና ወኪሉ ገልጸዋል። በፌዴራል መንግስቱ የሚደገፉ የጋልሙዱግ ግዛት የጸጥታ አስከባሪዎች ጉሪኤል ወደ ተባለችው ከተማ ከ3 ሳምንታት በፊት ዘልቀው የገቡ ታጣቂዎችን ለማስወገድ መዝመታቸውን የጀርመን ዜና አገልግሎት ዘግቧል። አህሉ ሱና ዋልጀማ የተባለው ታጣቂ ቡድን በግዛቲቱ አልሸባብን ለመዋጋት ከተማዋን መቆጣጠሩን አስታውቆ ነበር። የሶማሊያ መንግስት ግን የታጣቂዎቹ መሪዎች በመጪው ፌዴራላዊ ምርጫ የጋልሙዱግ አስተዳደር ላይ ተጽዕኖ ለማሳደር እየሞከሩ ነው የሚል ክስ ያቀርባል። በሶማሊያ መንግስትና በታጣቂዎቹ ፍጥጫ በተፈጠረው ውጥረት ባለፉት ሳምንታት 100,000 ሰዎች መኖሪያ ቤቶቻቸውን ጥለው እንደሸሹ የጋልሙዱግ ግዛት የኢንፎርሜሽን ሚኒስትር አህመድ ፉላግሌ ተናግረዋል። ሶማሊያ በመጪው ወር ምርጫ ለማካሄድ በዝግጅት ላይ ትገኛለች። ይህ ዶይቼ ቬለ ነው። የኬንያዊቷ የረዥም ርቀት ሯጭ አግነስ ቲሮፕ የቀብር ስነ ስርዓት በትውልድ መንደሯ ዛሬ ቅዳሜ ተፈጸመ። ባለፈው ጥቅምት 3 ቀን ኢተን በተባለች ከተማ በመኖሪያ ቤቷ ሞታ የተገኘችው አትሌት ቀብር ላይ ከ1000 በላይ ሐዘንተኞች ተገኝተዋል። አግነስ ቲሮፕ በሕይወት ብትኖር ኖሮ ቀብሯ በተፈጸመበት በዛሬው ዕለት 26ኛ ዓመት የልደት በዓሏን ታከብር ነበር። ኬንያውያን አትሌቶች በስርዓተ ቀብሩ ላይ ተገኝተዋል። በግድያ የተጠረጠረው የአግነስ ቲሮፕ ባለቤት ኢብራሂም ቲሮች ባለፈው ሳምንት በሞምባሳ ከተማ በፖሊስ ቁጥጥር ስር ውሏል። ኢብራሂም ቲሮችም ሆነ ተወካዮቹ እስካሁን በጉዳዩ ላይ የሰጡት አስተያየት የለም። ከግድያው በኋላ የኬንያ ፖሊስ በመኖሪያ ቤቷ በአትሌቲክስ ውድድሮች ያሸነፈቻቸው ሽልማቶች ከታሸጉበት ሳይፈቱ ማግኘቱን ሬውተርስ ዘግቧል። የቱርክ ፕሬዝዳንት ረቺፕ ጣይብ ኤርዶዋን የአገራቸው የውጭ ጉዳይ መስሪያ ቤት የ10 አገራት አምባሳደሮችን ዲፕሎማሲያዊ ከለላ እንዲያነሳ ማዘዛቸውን ተናገሩ። ዲፕሎማሲያዊ ከለላቸው እንዲነሳ ፕሬዝዳንት ኤርዶዋን ትዕዛዝ የሰጡት በእስር ላይ የሚገኙት ኦስማን ካቫላ የተባሉ በጎ አድራጊ እንዲለቀቁ ጥሪ ያቀረቡ አምባሳደሮችን ነው። የአሜሪካ የጀርመንና የፈረንሳይ አምባሳደሮች ትዕዛዙ ከሚመለከታቸው መካከል እንደሚገኙበት ሬውተርስ ዘግቧል። አምባሳደሮቹ ያስተላለፉትን ጥሪ ኃላፊነት የጎደለው ከሚል ድምዳሜ ላይ የደረሰው የቱርክ የውጭ ጉዳይ መስሪያ ቤት ባለፈው ማክሰኞ ጠርቶ አነጋግሯቸው ነበር። ኦስማን ካቫላ ተቃዋሚዎችን በገንዘብ በመደገፍና ባልተሳካ የመፈንቅለ መንግስት ሙከራ በመሳተፍ ተጠርጥረው ከታሰሩ 4 ዓመታት ገደማ ሆኗቸዋል። ተጠርጣሪው በፕሬዝዳንት ኤርዶዋን መንግስት የቀረቡባቸውን ክሶች በሙሉ ክደዋል። የ62 ዓመቱ ካቫላ ባለፈው ዓመት ከተጠረጠሩበት ክስ በቱርክ ፍርድ ቤት ነጻ ተብለው ቢለቀቁም ወዲያውኑ በጸጥታ አስከባሪዎች በቁጥጥር ስር ውለዋል። የአውሮፓ የሰብአዊ መብቶች ፍርድ ቤት ከ2 ዓመታት በፊት ከእስር እንዲፈቱ ወስኖ ነበር። የጀርመን ክርስቲያን ዴሞክራቶች ህብረት ፓርቲ በኖርዝ ራይን ቬስትፋሊያ ግዛት አዲስ ሊቀመንበር መረጠ። መራሒተ መንግስት አንጌላ ሜርክልን ይተካሉ ተብለው ይጠበቁ የነበሩት አርሜን ላሼትን ዛሬ በቤለፊልድ ከተማ በተካሄደ ምርጫ ከኃላፊነታቸው ተሰናብተዋል። በምትኩ የግዛቲቱ የትራንስፖርት ሚኒስትር የነበሩት ሄንድሪክ ቩስት በሊቀመንበርነት ተመርጠዋል። የ46 ዓመቱ ቩስት ለምርጫው በብቸኝነት የቀረቡ እጩ እንደነበሩ የጀርመን ዜና አገልግሎት ዘግቧል። አንጌላ ሜርክልን በመራሒተ መንግስትነት ይተካሉ ተብለው በአንድ ወቅት ተስፋ ተጥሎባቸው የነበሩት
አርሚን ላሼት ይመሩት የነበረው ፓርቲ ባለፈው መስከረም በተካሄደ የጀርመን ምክር ቤታዊ ምርጫ የከፋ ውጤት ገጥሞታል። ላሼት በምርጫው ውጤት መሰረት የጀርመን ምክር ቤት አባል ስለሚሆኑ በድጋሚ ለሊቀመንበርነት አልተወዳደሩም። አርሚን ላሼት ከኖርዝ ራይን ቬስትፋሊያ ግዛት ጠቅላይ ሚኒስትርነታቸው በመጪው ሰኞ ይለቃሉ ተብሎ እንደሚጠበቅ የጀርመን ዜና አገልግሎት ዘግቧል።